share like chef subscribe argulaችሁ ለበት ነው ለፀጉር ለቆዳ መሸብሸብ በተፈጥሮ ቅባት እንዱስተበብ እኛም ተደነቅን ውጥቱ ስላየ በልዝለችራል በተፈጥሮ ቅባት ወጥኒ ፈካልናማ ዛናሉን አንዴ ላይ ካድርጉት በልዝ ናቹራል ለያለኛ ቤት በሉ ሰባርጉ ቤተሰብ ይሁኑ ሁሉም ይጠቅሞታል ልሳና ሁኑኑ። ሰላም ኢትዮጵያውያንና ኤርትራውያን እንደምናችሁ? እግዚአብሔር ይመስገን እኔ ደህና ነኝ። ዛሬ የመጣሁት የጥቁር አዝሙድና ለፀጉሬም በፈሳሽ መልክ በየሁለት ቀኑ ማረጋውን የጥቁር አዝሙድና የቅርንፉድ አሰራር ለሁላችሁም ይሆናል። ተጠቀሙበት። በጣም ቆንጆ ነው አሰራሩ። እንግዲህ ብዙ ነገሮችን ስሰራ ቀጥታ እሳት ላይ ማድረግ እኔ አልወድም። ምክንያቱም የሆነ ነገር ቀጥታ እሳት ላይ ከጣዳችሁት ያ እሳት ይወስድብናል፣ የምንፈልገውን ንጥረ ነገር ይወስድብናል። ስለዚህ ዳይሬክት እንዲያገኝብን አንፈልግም። እርግጥ የሞቀ ነገር ሊያስፈልገን ይችላል፣ ግን ኢንዳይሬክት እንዲሆንልን ነው የምናደርገውና ይሄን ያሰራል። በዛ መልኩ ነው የምሰራው። ጥሩ ውጤት አግኝቼበታለሁኝ። ተከታተሉኝ፣ አብረን እንስራ። ይሄው እንግዲህ ጥቁር አዝሙዱ ይሄውና እንግዲህ ስሰራ እኔ ብዙ አልሰራም። ቢያንስ ለሁለት ሳምንት የሚሆን በቃ ፍሬሽ ነገር ስለምፈልግ ማለት ነው። ከጥቁር አዝሙዱ 2 የሻይ ማንኪያ አደርጋለሁ። እንደገና ደግሞ ከቅርንፉዱም እኩል ነው የማደርገው። መጠናቸው 2 ማንኪያ አደርጋለሁ። ይወጣል 2 ማንኪያ ነው ያደረኩት። ይሄንን አንድ ላይ አይደለም፣ ለብቻ ሸርከት አድርጌ ይሄንንም ሸርከት አድርጌ ላያችሁ ላይ እንዳይጮህባችሁ ነው ፈጭቼ ሸርከት አድርጌ ፈጭቼ ይዤ እመጣለሁኝ። ለምን ሸርከት እንዳረኩት በኋላ አሳያችኋለሁ። እንዳታደርቁት፣ በጣም እንዳታደቁት። ሸርከት ያለ የፈጨውትንም አምጥቼ አሳያችኋለሁኝ። አብራችሁኝ ቆዩ። ይሄውና እንደምታዩት ሽርክት ነው። ሸርከት አድርጌ ነው ይዤ የመጣሁት ጥቁር አዝሙዱ። ይሄም እት ሸርከት ነው ያደረኩት። ታያችኋል ብዬ አስባለሁ። አሁን ይሄንን ምንድነው የምናደርገው? ውሃ ጥጃለሁኝ እንዲፈላ 2 የሻይ ኩባያ ውሃ ነው የጣድኩት። እሱን ይዤ መጣሁ። ይሄውና የፈላ ውሃ ነው። የፈላ ውሃ ውስጥ አሁን ሸርከት አድርጌ የፈጨሁትን ጥቁር ቅመምና ቅርንፉድ እጨምረዋለሁ። አይሆን ይታያችኋል ብዬ አስባለሁ። ብዙም እንፋሎቹ ቶሎ እንዳይወጣ ፍን እንዲል ቶሎ ክድን አድርጉት። ከድናችሁ ይሄንን ቢያንስ 2 ቀን አሳድሩት። በቃ ምንም ሳትነኩት ጠሎ እታች ወርዶ ታገኙታላችሁ። ቅመሙ ሽርክት አድርጉት ያልኳቸው ምክንያት ያ ሽርክት ስለሆነ ሲጠል በማጥለያ ስታጠሉት ማለት ነው። በማጥለያ ስታጠሉት ድቃቂው አብሮ እንዳይሄድባችሁ ማለት ነው። እና እንደዚህ አይነት እቃ ውስጥ ስለሆነ የምትጨምሩት ስትጠቀሙ እንደዚህ ስፕሬይ እያደረጋችሁ ስለሆነ የምትጠቀሙት እዚህ ውስጥ ምንም አይነት የደቀቀ ነገር እንዳይገባ። እዚህ ውስጥ ከገባ አይወጣላችሁም። ስለዚህ ውሃው ፓርቱ ፈሳሹ ፓርት ብቻ ጥልል ብሎ ልክ እንደ ውሃ ቀጥኖ እንድታገኙት ሽርክት አድርጉት። አሁን ይሄ እንደዚህ ተከደነ። እኔ ለራሴ ዛሬ አልከፍትም፣ ነገም አልከፍተውም። ተነጎዲያ ነው የምከፍተው በሁለተኛው ቀን ማለት ነው። አሁን ከሰዓት ስለሆነ እና ይሄንን በፍሪጅ ውስጥ እንደዚህ አይነት በሁለት ዕቃ አርጋችሁ የምትጠቀሙበትን ውጪ ያስቀምጡት። የማትጠቀሙበትን ደግሞ ፍሪጅ ውስጥ አስቀምጣችሁት 15 ቀንም ወር ድረስም ሊቆይ ይችላል። እኔ ሰራሁት አሁን ይሄ ከ15 ቀን እስከ ወር ሊቆይልኝ ይችላል። ምክንያቱም በየአዘርዴ ዛሬ ካረኩ ነገ አላደርግም። ኤቭሪ አዘርዴ ነው የማደርገው እና
እንትኔ ፀጉሬን ውስጡን አድርጌ በደንብ ነው ሽት የማደርገው ማለት ነው። እንደዚህ ስፕሬይ ያደርጋችሁ በደንብ ታሹታላችሁ። ጥቁር አዝሙድ ቅባትነት አለው። ቅባትነት ስላለው ቅርንፉድ በብዛት ጊዜ ለብቻው ከሆነ ያደርቃል፣ ፀጉር ስለሚያደርቅ። ጥቁር አዝሙዱ ደግሞ የቅባት እንደውም የጥቁር አዝሙድ ዘይት ይሰራል ታውቁ እንደሆነ እና እሱ ባላንስ እንዲሆን ያደርገዋል፣ ይጠቅመዋል ማለት ነው። እንዳይደርቅባችሁ ፀጉራችሁ ማለት ነው። በኃይል ነው የሚያሳድገው ይሄ ነገር። ፀጉር ለማሳደግ በጣም 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 ቆንጆ ነገር ነው። ተጠቀሙበት በዚህ መልኩ። ይሄንን ወስዳችሁ ግን እሳት ላይ እንዳትጥዱት አደራ። ነገ ከፍታችሁ አማስሉት። እኔ ነገ አማስለዋለሁኝ። ከዛ ተነጎዲያ በደንብ አጥልዬ ወደ ጥቅም ላይ አውለዋለሁ ማለት ነው። እና ስለተከታተላችሁኝ በጣም አመሰግናለሁ። ይሄ ነገር እንዳያመልጣችሁ ተጠቀሙበት ነው የምለው። እህቴ ስሪልኝ ያልሽኝ ይሄው በዚህ መልኩ ነው እኔ የሰራሁት። ባለፈው ሰርቼው ነበረ ግን ትንሽ ለየት ባለ አሰራር ነው የሰራሁት። ግን በደንብ ስተዲ ሳደርግበት ይሄኛው አሰራር ከዛኛው ይበልጣል። ምክንያቱም ብዙ ውስጥ ያሉትን ኒውትሪሽን በእሳት አልገደልናቸውም። እንግዲህ ከትላንት ወዲያ የሰራነው ቅርንፉድ ዛሬ 3ኛ ቀኑ ነው። ትላንትና ከፍቼ አማስየዋለሁ፣ ቀዝቅዟል። የመጨረሻውን ስቴፕ ስራ ኮምፕሊት እንዲሆን ላሳያችሁ ብዬ ነው የመጣሁት። ይሄውና እንዳልኳችሁ ጥልል ብሏል ከስር፣ ግን ቢሆንም በዚህ በቀጫጭኗ ማጥለያ አጠለዋለሁ እንደዚህ ማለት ነው። ወፈር ያለ ነው ይሄ፣ በቃ ፐርፌክት ነው። የሚገርማችሁ ይሄ እንደዚህ ካደረኩ በኋላ ይሄ ሁሌ በመቀባበት ስፕሬው ቢሆን ይመረጣል። ይሄኛው ማድረግ ይችላል። እኔ ግን ይሄንን ነው አይ ፕሪፌር ይሄኛውን፣ ያንን የቅባት ነው ማደርገው፣ ይሄንን ቅባት ቀላቀዬ ማለት ነው። ይሄንን ግን ለዚህ ለፐርፐዝሊ ለዚህ በጣም ወደዋለሁኝ። ከዛ ወደዚህ ቀገለብጠዋለሁ ማለት ነው። እንደዚህ በዚህ በማንቆርቆሪያዋ ማለት ነው። የተረፈኝን ፍሪጅ ውስጥ ከተዋለሁ በሌላ አጥልዬ ማለት ነው። ፐርፌክት አንድ ሆነች እቺ እና አሁን ይሄን ውስጡ ምንም አይነት የቀረ ነገር ስለሌለ ስፕሬይ ስታረጉ ውስጡ አይዝባችሁም፣ አልወጣም አይላችሁም ማለት ነው። እዩት በቀላሉ ስፕሬይ ያደረገ ይወጣል። ይሄ ፐርፌክት ነው። ስትቀቡ እንዲህ ሼክ አድርጋችሁት ከዛ ፀጉራችሁ ላይ ስትቀቡ በደንብ ፀጉራችሁን እሽት ማድረግ እኔ ባለፈው እንዳደረኩት ማለት ነው። እና ስለተከታተላችሁኝ አመሰግናለሁ። በሚቀጥለው ዝግጅት እስከምንገናኝ ደህና ሁኑልኝ።